ወደ አነባቡ በምንመጣበት ጊዜ ሶስት አይነት ቅደም ተከተሎችን እንከተላለን። የመጀመሪያው ደረጃ አንድ የምንለው ፊደሉን ማንበብ ነው። እዚህ ጋር እንደምታዩት ሐምዛ እንላለን ማለት ነው። ሁለተኛው ላይ ደግሞ አናባቢውን እናነባለን። ማለትም በእንግሊዝኛ ቫውል የሚባለውን ማለት ነው። መጀመሪያ ኮንሶናንቱን ነበር ያነበብን። አሁን ደግሞ ቫውል የሚባለውን አናባቢ የሚባለውን እናነባለን። ይህ ደግሞ ማን ነው? ፈትሐ ይሆናል ማለት ነው። ከላይ አንድ ሰረዝ ያለው። በመቀጠል ሶስተኛ ላይ የምናነበው የድምር ውጤታቸው ነው። ሐምዛ ፈትሐ ሲጋብት ምን ሆኗል? አ ሆኗል ማለት ስለሆነ የድምር ውጤት አ ብለን እናነባለን ማለት ነው። ይህን ደግሞ በከስራም ላሳያል። ከስራ ሲሆን ደግሞ መጀመሪያ ሐምዛዋ ስለምትቀድም ሐምዛ ብለን እናነባለን ደረጃ 1 ላይ። ደረጃ 2 ላይ ከስራ ብለን አናባቢውን እናነባለን። ደረጃ 3 ላይ ደግሞ ኢ ብለን የድምር ውጤቱን እናነባለን ማለት ነው። በቦማህ ስንሞክረው ደግሞ መጀመሪያ ተነባቢውን ሐምዛ ብለን እናነባለን። በመቀጠል አናባቢውን ቦማህ ብለን እናነባለን። መጨረሻ ላይ ደግሞ የድምር ውጤቱን ቦማህ ሲጋበት ሁለተኛ ፊደል አድርጎት ስለሆነ ኡ ብለን